ati nadongorsiisu ndandasasi ndandaateekan nagoyamsuufi nagoyamsiisashi nagoyamsu takkan ammoo ila taanaani nagoyamsu ati ila taanaani nagoyamsu gaafas dhufte eessarra baate dhufte waaqa beekaa maal taate karumarra dhufte iyyuu kalma kalaasa waaqan nu barsiisa malee ofii ballaale keessa jira inni argite TV keessatti argite numti TV keessatti argite Saamii jira malee lafa enoonni bu'u ennoo nuti dhabamne ennoo bineensi dhabamne ennoo wanti lamni bichaannoo jiru gad bu'aa bakka fagoo deemte aseechiituma macheecheecheecheecheeche kutabbu itti deemte daanduu illa deemta waaqayyo malkita waan safallisaa fagoo kutaa mana deemte waaqal guddanne akkam safara sana ibsaan fa bishaan fa jira safara sana jila ibsaan ni jiroch waaqan nama ibsa malee naman maabilaatesh waaqaa fi nama qaxxalaa moo ofiisaa qaxxala sanatti mee sitti beera waaqa qaxxala moo namatti isaa qaxxala maal ani kosa wallaalee ibsaa qabaan nan siin jedhe iyyuu isaan qaba waan immoo maadha bakka qaba moo ofiisaa maaltiin godha fiifii ibsa malee fiisaa qoonqotti nyaata seeteedha akka kee kanaa seete nakka midhaa nama balate የሚሳደብና አንተ ምን ላገኝ ነው የምቅለሰለሰው? ወስሮ ብዙ መሬት ነው ምን ላገኝ ደግሞ አንድ ነገር ልንገርህ፣ ከኦሮሞ የበለጠ እኮ ሀገሪቱ የሚያስተዳድረው ጎጃሜ ነው። ምን ተረኛ እኮ ነው። ኧረ አትለይም። ሰው አላሳስርህ እችላለሁ። ለተመስገን ጥሩ ነው። ደውዬ ስለ ደስ ይለኛል አማሜ ጎጃሜ ስለ ደስ ይለኛል እንዳንተ ያለ ሻንጣ ከጄ ጠፍቶብኛል እንዳንተ ያለ ሻንጣ ከጄ ጠፍቶብኛል አማሜ ጎጃሜ ስለ ደስ ይለኛል ማምዬ ጎጃሜ ማምዬ አንተ ወንዶች ቁና ጦር ከፊት ምራው ሀገር ግባና ጦሩን ከፊት ምራው ሀገር ግባና አንጎጃሜው ማሜ አንተ ወንዶች ቁና ለማንኛውም ስራ ላይ በጣም ወደ ስራ እየገባው ስለሆነ ከዚህ በላይ ከእናንተ ጋር ብቆይ ደስ ይለኛል። ግን ይሄ አይረባም፣ ንቀሉት። ወፈፌ ነው ማለት ነው። አይታም ማታቆ ይዛም ማሜ በነገራችን ላይ ግማሽ ፋኖ ግማሽ ቄሮ ነው ታውቃለህ። እውነቴን ነው የምልህ። እውነቴን ነው የምልህ። ግማሽ ነው። አከማከም ጀመረ እንዴ? አከማከም ይቀላል። አከማከም ታስበላይ ረዳት በፋኖ እውነቴን ነው። ይከተው ነው ታዲያ አከማከም አይ ሞጣ ቀራኒዮ ዘመዱ ነው። አይ ግን የሆነ ማሜ ጎጆው ማክዬ መልካም ጊዜ ይሁንላችሁ። ሰላም በኋላ ላይ እንመለሳለን። አዎ ስራ ላይ ነን። ወደ ስራ ወደ ወርክ ይሄዳል። በቃ ወደ ስራ በቃ የቡርቃ ዝምታ ይታየኛል መሰለኝ። በእናትህ ቆይ ኢሳም ወጣ እንዴ? ያሬዶ ወይ እየሰማችሁ እኮ ነው። አባቴ ኮፍያ ምኒልክ ባሲ ሲንጀን ነበር ባስ በእናትህ የምልክ ተፈሎች ራሱ እንደዚህ አይነት ኮፍያ እኮ ብራንድ ነው ከቡርጂ ጋር ዱባይ ማለት ምኒልክ ኮፍያ ቢሸጥ የምኒልክ ነው። ወይ ዱፊታ እንጂ ጆርጂ ነው ድራ
አግን ሳክሱ ግን ደስ ይላል ሲሪየስሊ መሐመድ ሄደ ሳክስ አይደለም እኮ አሁንም ማስተካከል እንጂ ሳክስ ቀልድ ነው ጎጠኛው ገልጭዳ ጥሩ ገልጭ ያዘለጅራት ማሜ እና አሁን በቃ ማለት ነው አራን ያልተውኩኝም አሰላለፌን የቀየርኩትኝ ነው እንዴ ግን አንድ ሐሳብ ነበረኝና ምናልባት ከተስማማችሁ ያን ነገር ሼር ላደርጋችሁ ነው የገባሁትኝ እናንተንም ስለሚመለከት ምንም ነገር የራሳ ነው አያስፈልግም ብዙዎቹ የተቀበሉት ነው ግን አንዳንዶች ደግሞ በጣም እንጓያሉ ነው ምናልባት ከተስማማችሁ ይሄ ነው ለጠቅመንም አይችልም ምንድነው ነገረን እስቲ ኦኬ እሺ 2 ደቂቃ ከፈቀዳችሁልኝ ቶሎ ለመጨረስ አሁን ምንድነው የኢትዮጵያ ላይ ካለው ችግር የብዙ ብሔር ብሔረሰቦች ችግር ያለው ግን የኦሮሞና የአማራን የሌሎች መሀል ላይ ያለው ለመፍታት ስለ ኢትዮጵያ ነው እንዴ እንጂ ሊጨርስ ያሬዱ አውራ ብለኛ አይደል እሺ ዶሮ ነው አንድ ደቂቃ ቀራክ አሪፍ ችግር በማላችሁ በቃ አይ የምትሉት መስማት ብቻ ነው ፈልገው እናንተ ፌመሶች ስለሆናችሁ እናንተ የምትሉትን ከዛ ሌላውን የሚለው ነው ምንድነው አሁን ለምሳሌ ሰሞኑ ችግር ነበር የት ነው ወሎ ላይ ባሉ የኦሮሞ ማህበረሰቦችና እዛ አካባቢ ዙሪያውን ባለው የአማራ ማህበረሰቦች ጋር ነው ችግሩ ወለጋ ላይም ኤቭሪዌር ችግር አለ ይሄ ችግር እንዲፈታ ለምሳሌ ሸዋ ለምንድነው ሸዋ የማይሆነው ነው እኔ ሐሳቤ የአዲስ አበባ ጉዳይም ሌሎችም እንዲፈቱ ሸዋ ለምን ሸዋ አይሆንም ከኦሮሚያና ከአማራ ክልል ወጡ ራሱን የቻለ መስተዳደር ሆኖ በሁለቱም ቋንቋ የሚተዳደር ራሱን የቻለ ክልል ለምን አይሆንም በዛ ሄድ ደግሞ ሌሎችም ይፈታሉ እና ለምን ክልል አይፈርስም እና በእኔ ሳቤና በተረዳሁት ኦሮሚያና አማራ ክልል ይያሉ ኢትዮጵያ ሰላም አታገኝም ነው ለምን ኦሮሚያና አማራ ክልል አይፈርስም አናቲ ፈርሳታል እንዴ ማገባ ተረጋጋ ኦሮሞች ያዳምላ ሐውለላ ቀወተላ ቢላ አናቲ ፈርሳታል እንጂ ማለት ነው ክልል የሚባለው ነገር ብሔረሰብ የሚባለው አንተ ክልል የለም ዞን አይደል እንዴ አለ ማሚ ተረጋጋ ምን አገባ አንተ ምን አገባ አይፈርስም እንዴማ ጎጃሜ ወይ ሽመና ወይ ልመና እንጂ ፖለቲካ አይችልም ተው ስለኮ አይቀርብ በቃ ውጣ ከፖለቲካ ልመና ነው ስለ እግዚአብሔር ስለ ማርያም ለምንድነው ጓልትሉት ዲያታ ሐሳባችሁ መናገር ካላችሁ ሊደው ሰምተው እንደዚህ ሆነ ይገረመኝ ወላሂ አይ ሊት ግን ሳይክ የምጣዱ ተቀምጦ የእንቅቡ ተንጣጣ ይባላል እንዴ እዚህ ጋር ሁሉም ኦሮሞች ያዳመጡ ማሜ ግን ምን ነው አረባ አትበል ወንድሜ አንተ እኮ ያልተረዳኸው ነገር ልንገር ብሔር ብሔረሰቦች የተናገረው ማሚ ታምራት ነገራ ወንድም ነው ወይስ ታምራት ነገራ ነው አሁን ሲያወራ የነበር ታምራት ነው እንዴ ነገራ ነው አረ ነገር አይደለም ምንም ነገር አይደለም አንድ ባክ እንትን ነው ላሊበላ ነው ዋናው አይደለም ኦሮሞዎች ዝም ብለው ስልጤው ተናገላልከው በመሰረቱ ልንገር የኦሮሞ የመብት ጥያቄ ለኦሮሞ ብቻ እንዳይመስልህ በኢትዮጵያ ምድር ላይ ኦሮሞ ከፈረሰው ለስማኝ መጀመሪያ ኦሮሚያ ከፈረሰች ኦሮሞ ከተዳከመ የኢትዮጵያ ብሔር ብሔረሰቦች አልጨርስልህም በእናትህ ኤግዛክትሊ በቃ እየፈሰፈሰ ማለት ነው ወጥሮ የያዘ አንተን ነው በደንብ የሚያውቅ ኦሮሞ ነው ገባ ስለዚህ ይሄንን ግንድ እናገራለሁ ብትል የኦሮሞ ጉዳያችን ነው አባት ማምሽ ኦሮሚያ ላይ ነው የተሰደድከው ወልልኛ ጨርሰልኝ ሲጀመር ጎጃም ራሱ የኦሮሚያ እኮ ነው ጎጃም ኦሮሚያ ጎንደር ኦሮሚያ እንዴ ቅማንቶች አሁን ይሄ ሰውዬ የሚከራከረው እኮ አገው ነው አገው ደግሞ ኦሮሞ ነው ሀቢቢ ሙሐመድ ለምን አትረጋጋም እንዴ እንደ ሰለጠ እንደ ሐሳብ ነው እሱ ናዚር እንዴ እሱ ስንከራከር
ደጋግሞ አንተ ስልጤ እያለ ነበር። እውነት ለመናገር ከሆነ ወደድሽም ጠላሽም ማሜ ጎጃሜ አሁን ባለው ነባራዊ ሁኔታ ስልጤ በኢኮኖሚም በትምህርትም በፖለቲካም እናንተ በተሻለ ኢትዮጵያ ውስጥ እየተንቀሳቀሰ ነው። ወደድክም ጠላም ዋጦ በትክክል እያየው አይደለ እንዴ? እያየው አይደለ? ለዚህ እኮ ነው ይቅርታ አድርጉልኝ። አንዳንዴ እኮ ማውራት sorry guys. No, ናስር ጉዳዩ እሱ ሳይሆን ባነሳው ሐሳብ ጋር ጥቅምና ጉዳቱን በምክንያት አስረዱ። ያ በመሆኑ ኦሮሞ ምን ሊጎዳ እንደሚችል ምን ሊጠቀም እንደሚችል እንደዚህ የሰለጠነ ነገር እናወራ እንጂ ያ ማቀሳሰር ውስጥ ለምን ገባለን? ጀስት አይዲያ እኮ ነው። የብሽሽቅ ፖለቲካን አላወራም እኔ በሞት የብሽሽቅ አይደለም እኮ አይዲያ እኮ ነው። ለኢትዮጵያ መፍትሄ እኮ ነው። ሲጀመር ኦሮሚያ ክልልና አማራ ክልል ኢህአዴግ የፈጠረው ነው። ድሮ አልነበረም ነበረ። እኔ ደግሞ ላስረዳ እችላለሁኝ። የኦሮሚያና የአማራ ክልል መፍረስ እንዴት ሰላም እንደሚያመጣ ላስረዳ እችላለሁ። ቆይ ናሲር አንዴ በመጀመሪያ ስልጤን አሳንሶ ለማየት የሚሞክሩ ጎጃሜዎች እኔ ስልጤን አላሳነስኩኝ በማያገባ ገባን አስጨርሰኝ። ይሄ ማሜ ስልጤ ምናምን ስትል ነው። ጨርስ እስቲ ዝም በል አንዴ ጨርስ። በጦርነቱ እንኳን ማለት ነው አማራን ወክለን የተደራደርነው እኛ ነን። ባልወደውም ሪድዋን ሁሴን ነው እናንተን ተወክሎ የተደራደረው። ሁለተኛው ደግሞ ምን መሰለህ? ሁለተኛው በኢትዮጵያ ምድር ላይ ጠንካራ አለት ኦሮሞ የሚባል አለ። አስፈላጊ ከሆነ አገር እስኪሆን ድረስ እንደግፈዋለን። ለምን ቢባል ኦሮሞ ያልተከበረባት ሀገር ሌሎችን ልታከብር አትችልም። ያንን የቆዳ ስፋት ይዞ ያንን ሁሉ ሶርስ እያቀበለ ያንን ሁሉ ነገር እያደረገ ያንን ህዝብ እየናቁ ያንን ህዝብ እያዋረዱ ሌላውን ሊያከብሩ አይችሉም። መጀመሪያ ይሄንን ግንድ ህዝብ ማክበርና ተፈጥሯዊ ማንነቱን መቀበል ያስፈልጋል። ኢህአዲግ ነው የፈጠረው። ኢህአዲግ የፈጠረው ማንን ነው? አማራ የሚባለውን ክልል ነው ኢህአዲግ የፈጠረው። ከዛ ውጪ ኦሮሚያ የሚባለው ከኦሮሞ ህዝብ ጋር ተያይዞ የሚመጣ ነው። ትግራይ የሚባለው ተጋሩ ከሚባለው ህዝብ ጋር ተያይዞ የሚመጣ ነው። አማራ ክልል የሚባለው ግን ያገዎች፣ የቅማንቶች፣ የአርጎባዎች ጥምር አማራ ተብሎ የተመሰረተ በኢህአዲግ ለምን በኢህአዲግ በወያኔ የተወለደ ክልል አማራ ክልል ብቻ ነው። ከዛ ውጪ ያለው በተፈጥሮ የመጣ ነው። እንደውም ከኦሮሞዎች የተወሰደ ወሎ አማርኛ ተናጋሪ የሚኖርበት ጎንደር አሁን ለምሳሌ ፋሲለደስ ምናምን የሚባለው ኦሮሞዎች የሰሩት ቅርስ ነው። ዛሬ አማራ የሚሸለልበት ማለት ነው። ይሄ ጎንደር ከተማዋ በኦሮሞዎች የተገነባች ከተማ ነች። ታሪካችሁን አጥሙ። እኔ አይደለሁም እያልኩ ያለሁት። ሂዱና የመስፍን ወልደ ማርያምን መጽሐፍ የሌሎችን መጽሐፍቶች ታሪኮች ብዙ ከናንተ ልጆች የተጻፉ የታሪክ መጽሐፍቶች አሉ። እነሱ ኢህአዲግ ፈጠረው ስትል እኮ ነው። አሁን አዳምጠኝ እሺ። እኔ ችግር የለብኝም። የፈለግከውን ፖለቲካ መስራት ትችላለህ። ኢህአዲግ ለነበረው ነገር እውቅና ነው የሰጠው። ኢህአዲግ ችግር የለው። እሺ ችግር የለው። አሁን ርዕሴ አይደለም፣ እሱ ላይ እናወራለን ሌላ ጊዜ። አጀንዳ ያለም አሁን ኦሮሚያ ክልልና አማራ ክልል በመፍረሱ ያለውን ጥቅምና ጉዳት ከቻልክ በቻልከው በእውቀትህ ተጠቅመህ አስረዳ። ያለውን ጥቅምና ጉዳት ጀስት ይሄ ነው። በዚህ ላይ አስተያየት መስጠት ከቻልክ ኦኬ፣ ካልቻልክ ደግሞ ተው። እኔ በራሴ ኦሮሚያ ክልልና አማራ ክልል በመፍረሱ ኢትዮጵያ የምትጠቀመውን ኦሮሞ የሚጠቀመውን አማራ የሚጠቀመውን አስረዳለሁ ተራዬ ሲደርስ። አንተ ጉዳት አለው ካልክ ጉዳቱን አስረዳ እንደሰለጠነ ሰው እንጂ ማከሳሰሩን ተው። ለማንም አይጠቅምም። እኔ ጉንጫ አልፋ ክርክር፣ እኔ መከራከር ማቀሳሰር አልፈልግም ብሎ ኦኬ። በማቀሳሰር ላልከው እኔ አቀሳሳሪ አይደለሁም በመጀመሪያ ደረጃ። ሁለተኛው የኦሮሚያን መፍረስና ወይም ደግሞ የክልሎችን መፍረስና ክልሎች በመኖራቸው የሚጠቀሙት ጥቅም
ክልሎች በመፍረሳቸው ኢትዮጵያ የምትጠቀመውን ጥቅም ላልከው ክልሎች በመኖራቸው ጥቅም ይጠቀማሉ። በክልሎች የተዋቀሩ ህዝቦች ቋንቋቸውን፣ ባህላቸውን እያሳደጉ ማንነታቸውን እያበለጸጉ የሚኖሩበትን ሁኔታ ያመቻቻል። ምክንያቱም ክልሎችን አፍርሰን ማንነቶችን ደፍጥጠን የገነባናት ኢትዮጵያ ያንድን ቋንቋ ያንድን ሃይማኖት የበላይነት ለማስፈን ስትጥር ስለነበረ ያቺ ኢትዮጵያ ደግሞ 150 ወይም ደግሞ 130 ምናምን ዓመት ቀጥላለች። ያችን ኢትዮጵያ ነው አሁን በብሔር ብሔረሰቦች ኢትዮጵያ ለመጠገን እየተደረገ ያለው። ይብዛሚነስ ከ30 ዓመት ወዲህ ባለው ህይወት ውስጥ ምንም እንኳን ችግሮች ቢኖሩም ህዝቦች ቋንቋቸውን ኤክሰርሳይዝ እያደረጉ ነው፣ በቋንቋቸው እየተማሩ ነው፣ የሃይማኖቶች እኩልነት ተከብሯል። አንተ ብሔሮችና ብሔር ብሔረሰቦች ፈርሰው የምትመኛት ሀገር ትላንት የነበረችው ሀገር ነች። እስላም መጤ የተባለባት፣ በኢትዮጵያ ውስጥ የሚኖሩ እስላሞች የተባለበት፣ ኦሮሞ ጋላ የተባለበት፣ ደቡቦች ሻንቅላ የተባሉባት፣ ይሄ ሙስሊም የሆኑ ብሔሮች ደግሞ እስላም ቁስላም የተባሉባትን ሀገር 100 ምናምን ዓመት አይተናታል። ሰልችታን ደብራን በኦሮሚያ በኩል ኦነግ፣ በትግራይ በኩል ህወሓት ታግለው ቀጥቅጠው የቀበሯት ክምር ድንጋይ ባናቷ ላይ የተከሉባት ሀገር ነች። ያቺን ሀገር ድጋሚ እናብቅላት፣ ክልሎች ይፍረሱ የሚለው ነገር አዋጭ አይደለም። ክልሎች በመኖራቸው የተጠቀምነውን ጥቅም እኛ ነን የምናውቀው። በቋንቋችን፣ በባህላችን፣ በሃይማኖታችን ቢያንስ ሌላው ጥቅሙ የተጎዳነውን ነገር እሱን እናውቀዋለን። ማንም እንዲያስታውሰን አንፈልግም። ከተጎዳነው በላይ የተጠቀምነው ይበልጣል። አሁን እኛ ወደኋላ መመለስ ሳይሆን ጉዳቱ ቀርጦ በጥቅም ላይ የምትቀጥል ኢትዮጵያን እንፈልጋለን። ካልሆነ ግን እናፈርሳታለን። በቃ ይሄ ነው አለቀ። ኦኬ ማሜ ከጭራሽ ከሚታር ናዝር ከሐሳብ ካለ ጥቅምና ጉዳቱን አስረዳ። ናዝር እዚህ በላይ ያስፈልጋል እንዴ? ሚውትን ክፈተው። የተለየ ሐሳብ የለም። ሚውት ነህ ናዝር፣ ሚውት ነህ። ጥያቄውን እንደ አዲስ መልሰ ጠይቀኝ። which is I just wanna know what. ኦኬ እኔ እያልኩ ያለሁትኝ አሁን ላይ በኦሮሞ ማህበረሰብ በአማራ ክልል ያለው የአማራ ማህበረሰብ በኦሮሚያ ተብሎ በተሰራው ክልል ብዙ ነገሮች እየተፈጠሩ ነው። ችግሮች፣ ግጭቶች፣ ሰውም እየሞተ ነው ከሁለቱም ሳይድ። ይሄና መሰል ችግሮች ስላሉ አንዳንድ ጥያቄዎች ደግሞ እርስ በርስ የሚጻረሩ ናቸው። ለምሳሌ የኦሮሞ ብሔርተኞች ራያ ድረስ የኦሮሞ መሬት ነው ይላሉ። የአማራ ብሔርተኞች ደግሞ ደብረ ዘይት ድረስ ወይም ቢሾፍቱ ድረስ የኛ ነው ይላሉ። ይሄንን ማስታረቅ አይቻልም። እልቂት ዘላለማዊ እልቂት እንጂ ማስታረቅ አይቻልም። ይሄን ኢንተረስት ገብቷል። ግን ስቲል እንደዛ ጥያቄዎች እያሉን አንዱ በአንዱ ፖለቲካ እየሰራ ዋጋ እየተከፈለ ግን አገሪቱ እየቀጠለች ነው። ኦሮሞና አማራ አብሮ እየኖረን ያሉ ከነ ችግሩ ገብቷል። ችግር ያለባቸው ቦታዎች አሉ፣ ችግር የሌለባቸው ቦታዎች አሉ። ሶ ይሄ ነገር እንዲፈታ ለምን ኦሮሚያ ክልልና አማራ ክልል እንደገና አይካለልም? ለምን አይፈርስም ክልሉ? ለምሳሌ ሸዋን ብንወስድና ሸዋ ተከፋፍሎ ነው ያለው። የድሮ ሸዋ ጠቅላይ ግዛት ተከፋፍሎ ነው ያለው። ያን ሸዋ ጠቅላይ ግዛት ቢመጣ ብዙ ጥያቄዎች ሊመልስ ይችላል። እኔ በኋላ አብራራለሁ ይሄንን ጥቅሙ። ሶ ለምንድነው ሁለቱ ክልሎች ፈርሰው በአዲስ አይካለሉም ነው? ኦሮሚያ ክልልና አማራ ክልል ቢፈርሱ ለአማራና ለኦሮሞ ምን ጉዳት አለው? ለማህበረሰቡ ለኤሊቱ ሳይሆን መሬት ላይ ላለው